የምሬን እንምላችሁ በአሁኑ ሰዓት ስልክ እያላችሁ ማለትም ኢንተርኔት እና ስልክ እያላችሁ ኦንላይን ላይ ብር ካልሰራችሁ ስልካችሁን ጣሉት፣ ምንም ነው አይሰራላችሁ። ብር በኦንላይን እስካሁን በጣም ብዙ ገንዘብ እየታፈሰ ይገኛል፣ በኦንላይን ብቻ ማለት ነው፣ ያለምንም ኢንቨስትመንት። እና ከነዚህ አፕሊኬሽኖች ውስጥ የመጀመሪያው አፕሊኬሽን ዋትስአፕ አካውንት ማከራየት ሲሆን ለዚህ አፕሊኬሽን ዋትስአፕ አካውንት እያከራያችሁ ለ6 ሰዓት በማከራየት 100 ብር እስከ 150 ብር ማግኘት ትችላላችሁ፣ ለ6 ሰዓት ብቻ በማከራየት። እና ይሄንን ስታስቡት ደግሞ በሌላ ሲም እያደረጋችሁ በተለያየ ሲም ብዙ ጊዜ መስራት ትችላላችሁ። እና ለምሳሌ ይሄን አፕሊኬሽን ዛፒሮ ይባላል። ይሄ አፕሊኬሽን እንደምታዩት ልክፈታው እኔ ለምሳሌ አሁን እዚህ ጋር 79 ብር አለኝ። 100 ብር ሲደርስ እዚህ አፕሊኬሽን ጋር 100 ብር ሲደርስ ማውጣት ትችላላችሁ። እኔ እስካሁን ወደ 2000 ብር አውጥቻለሁ። አሁን እዚህ ጋር ሰርቼ ነው። እዚህ ጋር እንደምታዩት ከስር ዋትስአፕ ታስክ እንላለን። እሱን ክሊክ እያደረጋችሁ ዋትስአፕ አካውንት በማስገባት እዛ ላይ የሚመጡትን ኮዶች በመሙላት በዋትስአፕ ብቻ ገንዘብ መስራት ትችላላችሁ። እና ይሄን አፕሊኬሽን ዛፒሮ አፕሊኬሽን የሚባለውን ለማግኘት ወደ ቴሌግራም ትገባላችሁ። ወደ ቴሌግራም ከገባችሁ በኋላ እዚህ ሰርች ማድረጊያው ላይ ምን ብላችሁ ሰርች ታደርጋላችሁ መሰላችሁ? ቅዱስ ኦንላይን ወርክ ብላችሁ ሰርች ታደርጋላችሁ። ቅዱስ ኦንላይን ወርክስ ብላችሁ ሰርች ታደርጉ እዚህ ጋር 260 አካባቢ ሰብስክራይብ ያለው ቻናል ይመጣላችኋል። ከዛ ይሄ ቻናል ሲመጣላችሁ እዚህ ጋር እንደምታዩት እዚህ ጋር የምታዩት ዛፒሮ ይባላል አፕሊኬሽኑ። ከዚህ ጋር ሊንክ አስቀምጫለሁ። ይሄ ሊንክ እየነካችሁ እየገባችሁ አፕሊኬሽኑን ዩዘር ኔም እና ፓስወርድ አስገብታችሁ አፕሊኬሽኑን ዳውንሎድ አድርጋችሁ መስራት ትችላላችሁ። እና ይሄ አፕሊኬሽን በቀን ቢያንስ ከ1000 ብር በላይ ሊያሰራችሁ ይችላል። እኔ እስካሁን በሁለት ቀን ብቻ 2000 ብር አውጥቻለሁ። እና ይሄ አፕሊኬሽን እንዳያመልጣችሁ ነው የምላችሁ። ሌሎች አፕሊኬሽኖችም አሉ እንደዚሁ መስሪያ ማለት ነው። ሌሎች አፕሊኬሽኖች መልካም እድል የሚባሉ አፕሊኬሽኖች አሉ። እነሱንም በሌላ ቪዲዮ አሳያችኋለሁ። በዚህ አፕሊኬሽን ብቻ እኔ በቀን 2000 ሰርቻለሁ ብያችኋለሁ። እና በኦንላይን ገንዘብ መስራት ካልጀመራችሁ ስልካችሁን ብጥሉት ብዬ እንተላችኋለሁ። ይህን ቪዲዮ ለሌሎች ጓደኞቻችሁ ሼር በማድረግ ተባበሩኝ። ስሩትና ያልገባችሁን ነገር ኮሜንት ላይ ጠይቁኝ።